እንኳን ደህና መጣችሁ። ዛሬ ስለ ፎሬክስ በጣም አደገኛው ነገር ግን በጣም ጠቃሚው ክፍል እናወራለን። አብዛኛው አዲስ ትሬደር ገበያ ውስጥ በገባ በሳምንት ውስጥ ብሩን ጨርሶ የሚመጣው ይህንን ርዕስ ባለመረዳቱ ነው። ኦኬ ጋይስ፣ ስለ ሎስ ሳይዝ፣ ሌቨሬጅ እና ማርጂን በዚህ ቪዲዮ ላይ እናወራለን ማለት ነው። በመጀመሪያ ሎስ ሳይዝ ምንድን ነው የሚለውን ሱቅ ሄዳችሁ እንቁላል ስትገዙ በፍሬ ወይም በካርቶን ነው የምትገዙት አይደለ? ፎሬክስ ውስጥ ደግሞ ከረንሲ የምትገዙት በሎት ነው። ኦኬ ሶስት ዋና ሎት ሳይዞች አሉ። አንደኛው ስታንዳርድ ሎት ወይም ደግሞ በቁጥር 1.00 የምንለው ነው። ይሄ ለትልቅ ትሬደሮች ነው ወይም ትልልቅ ነጋዴዎች ነው። ይህን ተጠቅማችሁ አንድ ፒፕስ ቢንቀሳቀስ $10 ታገኛላችሁ፣ ወይም ደግሞ ካልሆነ ደግሞ እናንተ ያስተባችሁበት ካልሆነ ታጣላችሁ ማለት ነው። ሁለተኛ ደግሞ ሚኒ ሎት ወይም ደግሞ 0.10 በሚል ነምበር ሪፕሬዘንት የሚደረገው ነው። ይሄ ደግሞ መካከለኛ ነው። አንድ ፒፕስ ሲንቀሳቀስ $1 ታገኛላችሁ፣ ወይም ደግሞ ትክክል ካልሆናችሁ ታጣላችሁ ማለት ነው። ሶስተኛ ደግሞ ማይክሮ ሎት የምንለው ወይም 0.01 በሚል ቁጥር ሪፕሬዘንት የሚደረገው ነው። እናንተ የምትጀምሩት እዚህ ጋር ነው። ኦል ቢግነር መጀመር ያለባቸው እዚህ ጋር ነው። አንድ ፒፕስ ሲንቀሳቀስ 10 ሳንቲም ታገኛላችሁ። ካልተንቀሳቀሰ ወደ አሰባችሁበት ደግሞ ታጣላችሁ ማለት ነው። ግልጽ ነው ጋይስ። አሁን ጥያቄው ይሄ ነው። አንድ ስታንዳርድ ሎት ለመግዛት ምን ያስፈልጋል? $100,000 ያስፈልጋቸዋል። ግን እናንተ በአካውንታችሁ ውስጥ ያለው $100 ወይም $200 ብቻ ሊሆን ይችላል። ያው እንደ ኢትዮጵያ ደግሞ ኮንቴክስት ስናያ ሜቢ ከዛም በታች $10 ሊሆን ይችላል አካውንታችሁ ያለው። ታዲያ ያንን ሁሉ ብር ከየት ታመጣላችሁ? ማግኘት አይቻልም። $100,000 ነች የሰው ቤት ስለሌለ እዚህ ጋር ነው ምን የሚመጣው ማለት ነው? ሌቨሬጅ የሚመጣው ማለት ነው። ስለዚህ ሌቨሬጅ ደግሞ ምን ማለት የሚለውን ሌቨሬጅ ማለት ብሮከሩ የሚሰጣችሁ የመግዛት አቅም ወይም ደግሞ ባይንግ ፓወር ነው ማለት ነው። ለምሳሌ ሌቨሬጃችሁ 100ኛ ቢሆን እናንተ የምታስይዙት $1 በገበያው ላይ እንደ $100 ይቆጠርላችኋል ማለት ነው። ቴክኒካሊ $100 አይደለም ያላችሁ $1 ነው፣ ግን ያቺ $1 ማርኬት ላይ በምትሄዱበት ሰዓት ላይ $100 እንዳላችሁ ይታየላችኋል ማለት ነው። ይህ ማለት በትንሽ ብር ትልቅ ትሬዶችን መክፈት ትችላላችሁ ማለት ነው። ግን ብሮከሩ ዝም ብሎ ያንን ሁሉ ብር አይሰጣችሁም። ማስያዣ ወይም ደግሞ ኮላተራል ይፈልጋል። ይሄን ደግሞ ምን እንለዋለን? ማርጂን እንለዋለን ማለት ነው። ልክ ቤት ስትከራዩ ለምሳሌ ሲኪዩሪቲ ዲፖዚት እንደምታስቀምጡት ማለት ነው። ሞስትሊ ይሄ ውጭ ሀገር ነው የተለመደው። እኛ ሀገርም ግን ገንዘብ የምታስገቡበት ሲቹዌሽኖች አሉ። ምንድነው? የቤት ኪራይ ስትገቡ ምናልባት መሀል ላይ ዝም ብላችሁ የቤት ኪራይ ኖራችሁ ሳትከፍሉ ብትወጡ የሆነ ብር ቀድማችሁ ታስቀምጣላችሁ። እንደዛ ብታደርጉ ያ ገንዘብ ሊወሰድባችሁ ማለት ነው። በስነስርዓት ደግሞ እየከፈላችሁ ከነበረ እና ኮንትራታችሁ አልቆ ብትወጡ ያው ዲፖዚት ብላችሁ ሲኪዩሪቲ ያስቀመጣችሁ ገንዘብ ይመለስላችኋል እንደማለት ነው። በቤት ኪራይ እንደዚህ ነው። ወደ ትሬዱ ኮንሰፕት ስንመለስ ትሬዱን እስክትዘጉት ድረስ ከእናንተ ብር ላይ የተወሰነው ሎክ ያደርገዋል ማለት ነው። ልክ ትሬዱን በትርፍ ከዘጋችሁ የተያዘው ብር ወደ አካውንታችሁ ይመለሳል። ግን የምትከስሩ ደግሞ ከሆነ እና ያ ሎክ የተደረገው ማለቅ ከጀመረ እዚህ ጋር ነው ትልቁ አደጋ ያለው ማለት ነው። ሌቨሬጅ ስለት ያለው ቢላዋ ነው። ዳቦ መቁረጥ ትችሉበታላችሁ ወይም ደግሞ ጣጣችሁንም ልትቆርጡበት ትችላላችሁ። በትልቅ ሎት ሳይዝ እና ሌቨሬጅ ከገባችሁ ገበያው ትንሽ ወደ ኋላ ቢመለስባችሁ ያላችሁን ብር ጠቅላላ በደቂቃዎች ውስጥ ምን ታረግ ትችላላችሁ ማለት ነው፣ ልታጡት ትችላላችሁ ማለት ነው። የዚህኔ ነው ምን ይባላል? ይሄ ማርጂን ኮል ይባላል ማለት ነው። ማንም ትሬደር መስማት የማይፈልገው ቃል ነው። ምን እናድርግ? እንደ አንድ ጀማሪ ሁሌም በማይክሮ ሎት ወይም ደግሞ በ0.01 ጀምሮ። ግሪዲ አትኑ ወይም ስግብግብ አትኑ። በአንድ ቀን ሀብታም ለመሆን አትሞክሩ። የመጀመሪያው ህግ ጋይስ ሰርቫይቭ ማድረግ ነው። በተቻላችሁ መጠን አካውንታችሁ ብሎ ሳይሆን ገንዘባችሁ ሳያልቅ ለአስ ሎንግ አስ ፖሲብል ትሬድ ማድረግ መቻል ነው። በቀጣይ ቪዲዮ ስለ ቤድ አስክና ስፕሬድ እናወራለን። ትሬድ ስትከፍቱ ለምን ሁል ጊዜ በኔጌቲቭ እንደምትጀምሩ እዛ ጋር መልስ ታገኛላችሁ ማለት ነው። በሚቀጥለው ቪዲዮ ላይ እንገናኝ። እንደ ሁል ጊዜው ሰብስክራይብ ማድረግና ኖቲፊኬሽን ደወሏን ማብራት አትርሱ። እዛ እንገናኝ። ፒስ